ሰላም ጤና ይስጥልን ውድ የምንወዳችሁና የምናፈቅራችሁ እኛ ተወዳጅ ቤተሰቦች እንደምን ዋላችሁ እንደምን ከረማችሁ እንደምን ለአሁኑ ሰዓት ደረሳችሁ እግዚአብሔር ይመስገን እኛ አለን ብርሃን ቲዩብ ቆየት ብለን ነው የመጣ ነው ምናልባት ጠፍተንባችሁ ነበር የጠፋነው ያው በአንዳንድ ችግሮች ነበርና የቀረነው ለርሱ በጣም ከልብ ይቅርታ እጠይቃለሁ ዛሬ ግን ወደ እናንተ ብቅ ያልኩኝ አንድ ነገር ይዤ ነው ያው ምንድነው ካልካችሁ ምናልባት ቆይቼም ስለመጣሁኝ ለእናንተ መዝናኛ ይሆን ዘንድ አንድ ማስደንገጫ ወይም ደግሞ ፕራንክ ነበረ ከኔ ጋር የምትሰራው ልጅ ኤለን ትባላለች ያው ብዙ ጊዜ ነግሬያቸዋለሁና እርሷ አሁን ያለውበት ቤት ያው እየመጣች ነው ደውላለኛለች ዛሬ ቤታችን እንግዶች ስለመጡ አንዷ እንግዳ ከኔ ጋራ አልጋ ላይ ስተኛና እሷ ስትመጣ ምን አይነት ፊሊንግ እንደሚሰማት አብረን እናያለን እህቴ ያለች አሁን እጠራታለሁ አብረን ነው የምንሰራው እሷን ከኔ ጋር አለች እህቴ ገነት ትባላለች ነይ ገኒ እሷ ትመጣለች ያው ከሷ ጋራ አብረን አልጋ ላይ እንሆንና ከዛ በኋላ እሷ ላያችን ላይ ስትመጣ ምን አይነት ስሜት እንደሚሰማት አብረን እናያለን ገኒ ወደ አልጋ እንሂዳ ግቢ በዛን እሺ ምን እንደሚሰማት አብረን እናያለን እስክትመጣ ድረስ እኛ እዚህ ነው እና ሰፈር እንዴት ነበር አሪፍ ነበር መጣች አሪፍ ነው መጣች ተከትማ አላካትማ ያልኩሽ ብቻ ከፍትላታለሁ ያልኩሽ ሁሉ የዛኔ ታረጋለሽ ምን እንደምትነግር መጣው አቤት ሰላም ነው እንዴት ነሽ ደህና ነህ ሰላም ነው እግዚአብሔር ይመስገን እንዴት ነሽ አለሁ በሩ ለምንድን ነው ያልከፈከው እስካሁን ድረስ ከፈትኩ እኮ ያው ከፈትኩ ማለት ያው ከፈትኩት እኮ ምን አይሰማም ግብሳት እኮ ነው ያንኳኳሁት ያው እንዴት ገቢ ነው እንዴት ነሽ ቤት እንዴት ነሽ አለሁ እግዚአብሔር ይመስገን ቆየሽ ያው ቆየሽ ማለት አልገባኝ ማለት ያው መሽቷል አንተ ራስህ እኮ ነው ያልከፈተኝ እኮ ከመጣኝ ቆየ ነው እንዴ አዎ ምን እንዴት ነሽ ደህና ነኝ ያየሽው ማለት አልገባኝም ማለት ያየሽው ሰውና ግን ባጋዛ አልጋዬ ላይ እዛ ላይ ተኝታ ምን ማለት ነው ወይኔ ለዛ ነው ብሩ ራሱ አልከፍተም ያልከኝ ከፈትኩት ማለት እሺ ማለት እቺ ንገረኝ እንጂ አትረባም እሺ ማለት ትዝቃለህ እንዴ እኔ እንደዚህ እንትን እያልኩኝ እየተናገርኩኝ ምን ማለት ነው እና ከስጋ ተጋድመ እንትን ልስቅል ነው የፈለከው ምን ማለት ነው ንገረኝ አትጋር እህቴ ማለት በየት ነው የማውቃት አንቺ ምንድን ነው ተመጠንሽ ማለት ምን እናንተን መቆጣት እና ታዲያ እና እህቴ ከሆነ ዝም ብዬ አውቃለሁ እንዴ ገነት ትባላለች እሺ ኤለን ይባላል እሻለሁ እኮ የት ነው የምታውቂው ሰፈር ላይ ሲመጣ ሁሌ አንቺ ስም ነው የሚያነሳው አንቺ ለምንድን ነው እንደዚህ የምትቆጪው እና እንደነኝ ታዲያ እንደዚህ እንትን ከምትላ አያቷት ቤተሰቦች እንደምታውቁት እኔ ባንቺ ላይ እንደዚህ ያደርጋል ለማንኛውም ወንድሜ ነው በጣም ወዳጅ ነች ስለተዋወቃችሁ በጣም ደስ ብሎኛል ከዚህ በኋላ ግን ያው እንዴት አድርጌ ከአንቺ ጋር ላስተዋውቃት እየሳሰብ እንደዚህ ከማርመጣት ነው ሄድኩበት ነው ግን ተሳክቶልኛል ስለዚህ ይሻኩታል አድርገውሽ ጥሩ ላይ ነች ያለችው ውድ ቤተሰቦቼ
አይሉ ያው አምሽታ ስለመጣች እሷን ለማስደንገጥ ዛሬ በቅቻለሁ እና እስከ ፍጻሜ ከኔ ጋር ስለነበራችሁ በጣም አመሰግናለሁ። ቀጣይ ደግሞ በምርጥና ደስ በሚል ቪዲዮ እንደምንላችሁ አምናለሁ። ሰላም ቢያችሁ ለማንኛውም ተነገሩ። እሺ ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ያው በአጋጣሚ ሆኖ ጠፍተናል። ያው ከዚህ በኋላ አዳዲስ እንትኖች እያመጣን በደንብ እናንተን እናደርጋለን ብዬ አስባለሁ። እና እህቴ ነች እቺ ለኔ ትባላለች። ምናልባት አንዳንዴ ወደ እናንተ ትመጣለች፣ እናመጣታለን። ካሜራም ያዘችልኝ አንድ እህት ያለችኝ፣ ሌላም ያው ማለት አለችኝ እና መሲ ለምለም እና ገነት ይባላሉ። እህቶቼ ናቸው። አዲስ ነው የመጡት እዚህ ከኔ ጋር አብረው እንደሚሰሩ በሌላ ቪዲዮ እና በቀጣይ ቪዲዮዎች አብረን ደስ በሚል ሁኔታ እንደምንመጣ ተስፋ አድርጋለሁ። አክብራችሁኝ ወዳችሁኝ እስካሁን ከኛ ጋር ስለነበራችሁ በጣም ነው የማመሰግነው። ላይክ፣ ኮሜንት እና ሼር እናመሰግናለን።